እሺ እንግዲህ አሁንም ማሳየሽ ሳምፕል ሃውሳችን ነው። እዚህ ላይ የሚገኘው በፍሎር 4 ቤት ብቻ ሲሆን 4 አባወራዎች ብቻ የሚኖሩበት ነው። እንደምታዩ ሰፊ የሆነ ኮሪደር ነው ያለው። ሶ መጀመሪያ አንደኛውን ቤት ላሳይሽ። ደስ ይላል። ሶ አሁን ወደ ዋናው ሳሎን እንገባለን። አሳይሻለሁ። ይሄን ይመስላል እንግዲህ በጣም ያምራል። መጀመሪያ እዚሁ ከበሩ ስጀምርልሽ የጣሊያን ስታንዳርድ ነው። 7 መቆለፊያዎች አሉት እዚች ጋር እንደምታዩ። ለ3 ሰዓት ያህል እሳት ወደ ውጭም ወደ ውስጥም አያስገባም ማለት ነው። ሶ ሳውንድ ፕሩፍም ነው። እነዚህን የመሰሉ በሮችን ነው እንግዲህ ለሁሉም ቤቶች የምንገጥመው ማለት ነው። በጣም አሪፍ። እዚህ ቤት ሙሉ በሙሉ እንግዲህ የምታየው ኢምፖርትድ ማቴሪያል ነው። ምንም አይነት የሀገር ውስጥ ምርት አንጠቀምም። ቅድም እንደነገርኩሽ ደግሞ ኢምፖርት ኤክስፖርት ላይ ሲሰራ የቆየ ካምፓኒ ስለነበረ እራሱ ነው ኢምፖርት እያደረገ እነዚህን ቤቶች የሚሰራቸው ማለት ነው። በጣም አሪፍ። ሶ በሩ ይሄን ይመስላል። እዚህ ላይ የተጠቀምነው እንግዲህ እዚች ጋር ኦፕን ኪችን ነው። ግን አሁን እዚህ ላይ ኦፕን ኪችን ተጠቀምን እንጂ ሌሎች ሳይቶችን ላይ ኦፕንም ክሎዝም ኪችን አማራጮች አሉን ማለት ነው። ፉሊ ፊኒሽ ለሚፈልግ በዚህ መልኩ ይረከባሉ ማለት ነው። እናስረክበው ሙሉ በሙሉ። በጣም አሪፍ። ሴሚ ፊኒሽ ደግሞ ለሚፈልግ ሀፍ ተሰርቶ የቀረው ደግሞ ደንበኛ ራሱ በሚፈልገው መልኩ ዲዛይን ያደርግ መልኩ ራሱ ይጨርሰዋል። ግን የኛ ጋር ምንድነው ሰሚ ፊኒሽድ ሲሆን ለየት የሚያደርገው የባዝሩም ሙሉ የግርግዳውንም የመሬቱንም ሴራሚክ የሁሉንም እኛንን ከቨር የምናደርገው። ከዛ ውጭ መሬቱን ደግሞ ለሴራሚክ እንዲመች አድርገን እሱ ሴራሚክ ብቻ ነው የሚያነጥፈው። ግርግዳውን ደግሞ 2 ዙር ቻክ ቀብተን እሱ ቀለም ብቻ እንዲቀባ አድርገን ነው የምናስረክበው ማለት ነው። ኮርኒሱንም ቢሆን እሱ ላይት እንዲያስገባ እኛ ዋይሮቹን ዘርግተን እንጠብቀዋለን። እሱ ላይት ብቻ ያስገባል ማለት ነው። ስለዚህ ሰሚ ፊኒሽዳችንም ለፉል ፊኒሽድ ኦልሬዲ የቀረበ ነው። ትንሽ ፕራይስ ብቻ ከባባዶቹ እናንተ ናችሁ በትክክል እንትን የምታደርጉት ማለት ነው። በጣም አሪፍ። ሳሎናችን እንግዲህ ይሄን ይመስላል። በጣም ሌክዠሪ የሆነ ሰፊ አፓርትመንት ነው። ይሄ ባለ ስንት መኝታ ቤቱ ነው? ይሄ ባለ 3 መኝታ ነው ከተጨማሪ የሰራተኛ ክፍል ጋር ነው። እዚህ ላይ ኦልሬዲ ጨርሰናል። በእርግጥ አንድ ቤት ብቻ ይቀረናል እዚህ ላይ ይሄኛው ቤት። እሱንም ማግኘት የሚፈልጉ ከሆነ መደወል ይችላሉ። ከዛ ውጭ እዚህ ቤት ላይ በጣም የምወደው ነገር ምንድነው ባልከኒው ነው። በጣም ሰፋ ያለ ባልከኒ ያለው እሱን ደግሞ ላሳይሽ። በጣም ያምራል። በጣም የሚያምር ቪው ነው ያለው። ሲቲ እንደምታዩ ማታ ማታ ደግሞ ሲሆን የበለጠ ያምራል። ከዛ ውጪ እዚህ ባልከኒ ላይ ላይቶችን ያደረግናቸው ከስር ነው። ኦኬ ምንድነው እሱ ለፕራይቬሲ ጥቅም ተብሎ ይሄን ይመስላል ባልከኒ። በጣም አሪፍ። ጨለማማ አይሆንም። ለስለስ ባለ ብርሃን አሪፍ ቪው ማየት ይችላሉ ማለት ነው። በደንብ እዚህ ጋር ኮፊሽን እየጠጣሽ ቡናሽን እየጠጣሽ ሻይሽን ከፈለግሽ በደንብ ኢንጆይ የምታደርጊበት ነው ማለት ነው። በጣም አሪፍ። ወደ ማስተር ቤት እንግዲህ እዚህ ላይ በጣም ሰፋፊ ካሬ ናቸው ሁሉም በሮች እንደነገርኩሽ ጣሊያን እንትን ናቸው። ከዛ ውጪ ኢምፖርትድ ናቸው። አልሙኒየም አላቸው ከውስጣቸው ማለት ነው። ይሄ እንግዲህ እንደምታየው ማስተር ቤድሩማችን ነው። ማስተር ቤድሩም ላይ ሁሉም አይለው በጣም አንኤክስፔክትድ ዋው በጣም ያምራል። ብዙ ሰው አይጠብቀውም አክቹሊ እንደዚህ። እኔ ሳሎን ቤቱ በጣም ሰፊ ሆኖ ሳገኘው ያው ማስተር ቤድሩሙ ትንሽ ካሬ ማለት ነገር ይኖረዋል ብዬ ነበር ያሰብኩት፣ ግን በጣም ያምራል። ካሬዎቻችንን በደንብ አመጣጥነን ነው የምንጠቀመው። እዚህ ጋር እንግዲህ እንደምታዩ ሁሉም መኝታ ቤት ላይ በፉል ፊኒሽድ ሲከዙ ክሎሴት አብረን ነው የምናስረክበው ማለት ነው። ይሄው እንደምታዩ ሌክዠሪ የሆነ ኢምፖርትድ ማቴሪያል ነው። ቆንጆ የሆነ እንትን ያለው። ከዛ ውጭ የራሱ የሆነ የማስተር ቤድሩም ደግሞ ባዝሩም አለው። እሱንም ማየት እንችላለን። ሌላው እዚህ ለየት የሚያደርገው ምንድነው የባዝሩም ሴራሚክ ስንጠቀም የመሬቶቹን እንዳያዳልጥ ነው። ብዙ ጊዜ ከሻወር ቤት ስንወጣ የማዳልጥ ባህሪ ያለው እና እሱ በፍጹም እንዳይኖር ይሄ ደግሞ ሻከር ነገር ይላል። ባዝሩሙ ራሱ ለየት ያለ ዲዛይን ያለው በጣም ቆንጆ ነው። የራሱ የሆነ ናቹራል ቬንቲሌሽን ያገኛል። ሁሉም ቤቶቻችን የተፈጥሮ ብርሃን በደንብ ነው የሚያገኙት። ምንም ዳርክም የሆነ አይነት ቤት ምንም አይኖረንም ማለት ነው። በሁሉም አቅጣጫ ማለት ነው። በሁሉም አቅጣጫ ቆንጆ። ከዛ ውጭ ምንድነው እዚች ጋር መስቶቱ ቴምፕሬቸር ኮንትሮለር አለው። ብዙ ጊዜ ከሻወር ቤት ሲወጣ እንፋሎት ምናምን ነገር እንደሱ አይነት ነገር በፍጹም አይኖርም ማለት ነው። እዚህኛው ላይ ጥርት ዳለ ነው የሚቆየው። በጣም አሪፍ። ስለዚህ መስቶት ምናምን የመታፈን ወይ ፎግ የመፍጠር ነገር የለበትም። ምንም አይነት ነገር አይፈጠርም። ከዛ ውጭ ማስተር ቤድሩሙ ከዋናው ሳሎን ጋር ባልከኒ ሼር ያደርጋሉ ማለት ነው። በዚህ ናይስ። በጣም አሪፍ ነው። ስለዚህ ያው ማስተር ቤድሩሙ ኦልሞስት ባልከኒ ያለው በሚባል ሁኔታ ላይ ነው ያለው ማለት ነው። የራሱም የሆነ መስኮትም አለው ለተፈጥሮ ብርሃን። ከዛ ውጭ ደግሞ ኢንጆይም ለማድረግ ደግሞ ባልከኒ ይኖራል ማለት ነው። በጣም አሪፍ።
ከዛ ውጭ ይሄ እንደ እንግዳ ማረፊያ ሊሆን ይችላል። ሁለተኛው መኝታ ቤታችን ነው። ይሄን ይመስላል። በጣም ያምራል። ስለዚህ ማስተር ቤድሩሙ እንደዛ በጣም ሰፊ ሆኖ ሳገኘው የእንግዳዎቹ ራሱ ሊጠቡ ይችላሉ ብዬ ስጠብቅ ነበር። ስቲል ግን በጣም ቆንጆ በሚገርም ሁኔታ ሰፋ ሰፋ ያሉ ክፍሎች ናቸው ያሏቸው። በትክክል በጣም አሪፍ። የራሷ የሆነች ደግሞ አነስ ያለችም ደግሞ ባልካኒ ያለቻት ወተሽ አየርሽን ለማየት ቆንጆ ነው። ስለዚህ ባልካኒ ፍለጋ ማስተር ቤድሩም ወይም ሳሎን ድረስ መሄድ አይጠበቅብንም ማለት ነው። ሁለቱም መኝታ ቤቶች አክሰስ ያገኛሉ። በጣም አሪፍ። ከዛ እንዳልኩሽ ደግሞ ሁሉም መኝታ ቤት ላይ ክሎሴት አላቸው ማለት ነው። ያልተጠበቀ ነገር ነው እያየ ያለሁት። በጣም ደስ ይላል። ቴንኪው። ይሄኛው ደግሞ ኮመን ባዝሩማችን ነው። ከዚች ጋር ቅድሚያ ለእንግዳ መታጠቢያ የሚሆን ይኖረናል። ከዛ ውጭ እዚህ ጋር ደግሞ ላውንደሪ ስፔስ አለን። ኮመን ባዝሩም ለሁለቱ መኝታ ቤቶች የሚሆን ደግሞ የራሱ የሆነ ባዝሩም ይኖረዋል ማለት ነው። በጣም አሪፍ። ፉል ፊኒሽ ለሚፈልግ ይሄንን ሙሉ ከሱ የሚጠበቀው አልጋና ሶፋ ብቻ ነው። ኢቨን የቤት እቃም ታሟላላችሁ? ኖ እሱን አናሟላም፣ ግን ኢምፖርት ኤክስፖርት ላይ ስለምንሰራ የሚፈልግ ከሆነ እኛ ራሳችን ልናስመጣለት እንችላለን። ኤክስትራ ኢንክሉድ እንደመደረጉ አንጻር ማለት ይችላል። ግን እኛ የምናስረክበው እነዚህ ነገሮች ነው። በጣም ያምራል። ዲዛይኑን ምናምን መርጠው እናንተ መጨረስ ትችላላችሁ? ኦፍኮርስ ያው ልክ ፉል ፊኒሽድ ሲደርስ መጨረሻ ላይ ማቴሪያሎችን እናስመርጣቸዋለን። በፉል ፊኒሽድ የገዙ ሰዎች ኢቭን ሴራሚክ ምን አይነት እንደሚፈልጉ፣ ግድግዳ ምን አይነት እንደሚፈልጉ፣ ክሎሴት፣ ኪችን ካቢኔት ሙሉ ለሙሉ ምን አይነት እንደሚፈልጉ መርጠው በራሳቸው ፍላጎት ነው የሚሰራላቸው ማለት ነው። ወደ ሶስተኛው መኝታ ቤት እንሂድና ወደ ልጆች መኝታ ቤት ወደ ሆነው ይሄን ስታይ ትገረሚያለሽ። ኦብቪየስሊ ኦ ማይ ጋድ እንዴ! በጣም this is so unexpected እንዴ! how ዴማ ሆፕ ጋር ስትመጪ የምታገኛቸው እነዚህ ነገሮች ነው። በጣም ያምራል። ይሄ እንግዲህ 2ም 3ም ልጆች ቢኖርሽ ኢቨን ባይበቃሽ ራሱ ሌላ አልጋ መጨመርም ይችላል ኤክስትራ። በጣም ደስ ይላል። በጣም ያምራል። ኦ ማይ ጋድ። ከዛ ውጭ ደግሞ ኤቭሪ ክሎሴት ላይ ስፖት ላይት እንደዚህ ገጥመን ነው የምናስረክበው ማለት ነው። በጣም አሪፍ። እኔ ራሱ የዴሞ ሆፕ የአንዱን ቤት ባለቤት መሆን አማረኝ። ይሄን በእርግጠኝነት ትገዣለሽ። ከሁሉም መርጠሽ አንድ ላይ ትወስኛለሽ ብዬ ተስፋ አድርጋለሁ። እኔ ራሱ ተስፋ አድርጋለሁ። በጣም ወደድሽው ወይ ብዬ አልጠይቅሽም። ኦልሬዲ ፊትሽ ላይ ያየሁት ነው ሁሉንም ነገር። አትጠይቂ፣ ምክንያቱም በጣም የሚገርም ነው። በጣም ደስ ይላል። በጣም ያምራል። በጣም ቅንጡ እና ዘመናዊ የሆነ አሰራር ነው ይዛችሁ የመጣችሁት። በጣም ደስ ይላል። እንደዚህ አይነት ሰፋፊ ደግሞ የመኝታ ክፍሎችን እኔ በበኩል ያልጠበቅኩም ነበር፣ ግን ደስ ይላል። ዴማ ሆፕ ሪል ስቴት እንግዲህ ቅንጦት ይገባውታል የምንለው በምክንያት ነው ማለት ነው። እውነት ነው። እነዚህ ነው የምሰሩት መመስከር እችላለሁ እኔ ራሱ። ቴንኪው። በጣም ደስ ይላል። ይሄን አይተናል። አሁን ደግሞ ወደ ሳይቶቻችን ሄደን እናያቸዋለን ማለት ነው። ደስ ይለኛል። ቴንኪው። እሺ